ስለ ሐቢባችን ሰለላሁ ዐለይሂ ወሰለም ማውራታችንን ቀጥለናል። ክፍል 4 ላይ ደርሰናል። ይቀጥል ምትሉ ሼር በማድረግ በደንብ ተባበሩኝ። ቢስሚላህ። ስለ አንድ ሰው ታሪክ ልንገራችሁ። አንድ ሰውዬ አላህ ከሚስቱ አንድ ልጅ ይረዝቀዋል፣ ወንድ ልጅ። ይህን ወንድ ልጅ ብዙም ሳያድግ 2 ዓመት ሲቃረበው ይሞትበታል። ሰብር አድርጎ ያልፋል። እንዲሁም ከጊዜ ቆይታ በኋላ ሌላ ሁለተኛ ወንድ ልጅ ይሰጠዋል። ይህም ወንድ ልጁ ከ1 ዓመት እስከ 4 ዓመት በገደማ ባለው ውስጥ ይሞትበታል። እሱንም ሰብር አድርጎ ይቀብረዋል። እንዲሁም ከጊዜ ቆይታ በኋላ 4 ሴት ልጆችን በተከታታይ ይሰጠዋል። እነዚህም ሴት ልጆች እያሳደገ ጥሩ እየሄደ ያለ አንደኛዋ ሴት ልጅ 20ዎቹ ዕድሜ ገደማ ስትደርስ እንዳገባች ትሞትበታለች። እሷንም ይቀብራታል። እንዲሁም ሁለተኛዋ ሴት ልጁ 20ዎቹ ዕድሜ ገደማ ውስጥ እያለች እሷም አግብታ ልክ ልጅ መውለድ ስትጀምር ልጅ እንደወለደች ትሞትበታለች። እሷንም ይቀብራታል። አሁንም ሶስተኛዋ ሴት ልጁ ከ20ዎቹ ዕድሜ ገደማ ሳትወጣ ትታመምና ትሞትበታለች። እሷንም ይቀብራታል። 3 ሴት ልጅ 2 ወንድ ልጅ ቀበረ። ይሄን ሁሉ ሰብር አድርጎ ቆይቶ አሁንም ከቆይታ በኋላ አንድ ወንድ ልጅ ይረዝቀዋል አላህ ከሌላ ሚስት። ይሄን ወንድ ልጁን በፍቅር አግኝቶት ጥሩ ስም አውጥቶለት አቅፎት ለማሳደግ እየጓጓ እያለ ይሄም ወንድ ልጁ ዓመት ከግማሽ እንዳለፈው ወደ 2 ዓመት ሲቃረብ ይሞትበታል። 3ኛ ወንድ ልጁን ይቀብራል። 3 ወንድ ልጅ 3 ሴት ልጆቹን በህይወቱ እያለ ይቀብራል። ይህ ሰው ማን እንደሆነ አውቃችኋል? የኛ ውዱ ነብያችን ሙሐመድ አለይሂ አፍደሉ ሰላቱ ወአተሙ ተስሊም ናቸው። አሁን ስለ ልጆቻቸው ሞትና ሟማት ልነግራችሁ አይደለም የመጣሁት። ይሄን ሁሉ ህመም በህይወታቸው፣ ይሄን ሁሉ የሚወዱትን ነገር በህይወታቸው ያጡ ውድ ነብይ ስለኛ ምን እንዳሉ ታውቃላችሁ? ስለኛ ምን እንዳስታወሱ ታውቃላችሁ? ስለኔና ስላንተ ይሄን ቪዲዮ ስለምትመለከተው ወዲቱ አለው ረአይቱ ኢኽዋኒ፣ እንደው ወንድሞቼን ባያቸው ብዬ ተመኘው፣ ባየኋቸው ብዬ ተጓጓሁ ብለው ለሰሃቦቻቸው ያወራሉ፣ ለባልደረቦቻቸው። ሰሃቦቻቸውም አወለስና ኢኽዋነከ ያ ረሱላህ፣ ረሱላህ እኛ ወንድሞቼ አይደለንም ወይ እንዴት ነው ብሎ ሲጠይቁ አማ አንቱም አስሓቢ፣ እናንተ እኮ የኔ ባልደረቦች ናቸው። የኔ ወንድሞች ማለት እኔን ሳያዩኝ በኔ ያመኑብኝ ናቸው አሉ ነብይ አለይሂ ሰላቱ ወሰላም። እኛን ለማየት ተመኙ፣ እኛን ለማየት ጓጉ። እኚህ በህይወታቸው ይሄን ሁሉ ህመም ያሳለፉ ውድ ነብይ። እኛስ ዛሬ ቀልባችን ለነሱ ያለው ፍቅር ምን ያህል ነው? ቀልባችንን እንፈትሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።